ስዊዝ አይ ላቭ ዩ ሙጭጭ አይ ላቭ ዩ ሙጭጭ ስዊዝን አይ ላቭ ዩ ሙጭጭ። የምር እኔ ስዊዝን በጣም ነው የምወዳት ማለት ነው። ስዊዝ ብቸኝነት፣ ስዊዘርላንድ በጣም ከባዱ ነገር በቃ ብቸኝነት፣ ስትረስ አለው፣ ብቸኝነት ይሰማል። ሲስተም ውስጥ ሲስተም ውስጥ ከገባችሁ በኋላ ከዛ በኋላ ከሰው ጋር ተቆራረጣችሁ እና የምታገኙት ሰው አይኖርም። ስራ ቤት በቃ እንደሱ ነው እና ከባድ ነው። ከዛ በተረፈ ደግሞ ሌላውን ደግሞ ልንጋ እኔ እንጃ ስዊዘርላንድ ውስጥ ቀላል ነገር ያለ አይመስለኝም። ስዊዘርላንድ ውስጥ ሁሉም ከባድ ነው። ግን የምር እኔ ስዊዝን በጣም ነው የምወዳት። ስዊዝ በጣም አይ ላቭ ዩ ስዊዝ ስዊት አላርም ነው በቃ ስተኛ ጭራሽ ብድግ ነው በቃ ምናምን በቃ ፊትን ታጥባለህ፣ ልብስን ትለብሳለህ ምናምን። ይሄ ልክ እንደ ሀገር ቤት ተነስተህ በቃ የሆነ አዛግተህ ምናምን በቃ እርሳው። ፎርሳ ቲም ሰላም ጤና ይስጥልን። እንደምን አላችሁ? ከፊትም ላላችሁ፣ ከኋላም ላላችሁ፣ ከቀኝም ላላችሁ፣ ከግራም ላላችሁ ሰላም ይብዛላችሁ። ጌቹ ባላለሁ ፎርሳ ቲም ጠርተውኝ ዛሬ እንግዲህ 15 ጥያቄዎችን አዘጋጅተንልሃል። ቶፕ የሆኑ ጥያቄዎች ናቸውና እነሱን ትመልስልናለህ በክብር ብለውኛል። እኔም ይኸው እንግዲህ በክብር እናንተን በማክበር እናንተን ተመልካቾችን በማክበር ያው ስቱዲዮአቸው ድረስ መጥቼ ያው ጥያቄ ለመመለስ እዚህ ደርሻለሁ ማለት ነው። 15 ጥያቄዎችን አዘጋጅተናል ብለውኛል። እንግዲህ ጥያቄዎች ምን እንደሆኑ ፈጣሪ ነው የሚያውቀው። አብረን እንከታተል። የመጀመሪያ ጥያቄ ኢሮፕ የገባኸው በባህር ነው ወይስ በአውሮፕላን? ኢሮፕ የገባው በባህር ነው ወይስ በአውሮፕላን? ኦኬ በፍሬንዶች ምን እንባባላለን መሰላችሁ? በአውሮፕላን የገባ አየር ወለድ ይባላል ወይም ደግሞ አየር ኃይል ይባላል። በባህር ከገባ ደግሞ ባህር ኃይል ትባላለህ። ያው ባህር ኃይል ማለት ያው በሰሃራ በምናምን በባህር ምናምን ካንተ ያው ባህር ኃይል እንደሆነ ይታወቃል። በምንድን ነው የመጣው? አየር ወለድ ወይስ ባህር ኃይል ማለት ሲባል ያው ባህር ኃይል ትላለህ ማለት በባህር ከመጣ። ለማንኛውም እኔ በባህር ኃይል ነው የመጣሁት። ምድር ኃይልም ባህር ኃይልም ነኝ ማለት ነው። በባህር ነው የገባሁት ወደ ስዊዘርላንድ ማለት ነው። ከአገር ቤት ስዊዘርላንድ ለመድረስ ምን ያህል ጊዜ ጨረሰብህ? ከአገር ቤት ስዊዘርላንድ ለመድረስ ምን ያህል ጊዜ ጨረሰብህ? የኔ ከሆነ በጣም ብዙ ነው። ኖርማል እኔ አሁን 4 ዓመት ነው የጨረሰብኝ ስዊዘርላንድ ለመግባት። ሀገር ቤት እስከዚህ ድረስ ያው አየር ኃይል ነው የሚያቸው ባህር ኃይል ነው የሚያቸዋለሁ። በባህር ነው የመጣሁት። 4 ዓመት ነው የጨረሰብኝ። ያ ማለት ግን ሁሉም ሰው 4 ዓመት ይጨርስበታል ወይም ደግሞ ሁሉም ሰው 1 ወር ወይም ደግሞ ሳምንት ይጨርስበታል ማለት አይደለም። ሁሉም የየራሱ መንገድ አለው። በየራሱ መንገድ ነው የሚለው። እኔ የመጣሁበት መንገድ በጣም አድካሚና በጣም ከባድ መንገድ ነው የመጣሁት። ምናልባት በሌላ ጊዜ በሌላ ኢንተርቪው እንገናኛለን። ለአሁኑ ግን እኔ ከሀገር ቤት እዚህ ለመድረስ 4 ዓመት ጨርሶብኛል ማለት ነው። በጣም ልጅ ሁኜ ነው የወጣሁት ከሀገሬ መማር በነበረብኝ ሰዓት ማለት ነው። ያው ግን ያማሌ ገብቻለሁ ማለት 4 ዓመት ነው የጨረሰው። ወደ ቀጣይ ጥያቄ ስንሄድ 3ኛ ጥያቄ ማለት ነው። አገር ቤት እያለህ ኢሮፕን እንዴት ነበር የጠበቅከው? እንደጠበቅከው አገኘኸው ወይ? አሪፍ ጥያቄ። አገር ቤት እያለ ኢሮፕን አሁን ሁላችሁም እንዴት ነው የምትሉት? አሁን አገር ቤት እያላችሁ የሆነ ኢሮፕ አሜሪካ ምናምን ሲባል የሆነ የምትጠብቁት ነገር አለ አይደለ? እኔም የሆነ እኔ እንደጠበቅኩት አላገኘሁትም። ሲጀምር ኢሮፕን እንደጠበቅኩት አይደለም ያገኘሁት። ለምን አገር ቤት ሁኜ የምጠብቀው የሆነ ኢሮፕን የምጠብቀው የነበረው ልክ እንደዚህ አይደለም። ደግሞም ሳስበው እንደዚህ መሆኑን ባቅ ይሄን ሁሉ ሳክሪፋይስ ከፍላለሁ ብዬ አላስብም ነበር። በጣም ብዙ ነገሮችን ብዙ መስዋዕቶችን ከፍያለሁ። ልጅነቴን ማለት ነው የከፈልኩት። ግን ይገባዋል ወይስ አይገባውም ለሚለው አይገባውም። በጣም ከባድ ነው። በእርግጥ ያው ሰዎች ስለሆነ የያዝነውን ነገር ለማመስገን በቃ እግዚአብሔር ይመስገን ለማለት ትንሽ ያው ይከብደናል። የበለጠ ነገር ሁልጊዜ እንመኛለን ትልልቅ ነገር። ያም ሆኖ ግን እኔ ኢሮፕ እንደጠበቁት አይደለም ያገኘሁት የነበር። ኢሮፕን የምጠብቅ የነበረው እንዴት ነው? እኔ በቃ የሆነ አሪፍ ሀገር፣ ቋንቋው እንግሊዝኛ የሚወራ
ሁሉም ቦታ በእንግሊዝኛ የሚወራ እና በቃ የተለያዩ ነገሮችን በቃ እንዴት ነው እንደፈለክ የምትዝናና እንደፈለኩ መሆን በቃ ኳስ መጫወት በቃ የሆነ በቴሌቪዥን በምናምን አየው የነበረውን ነገር በሙሉ በትክክል እዚህ መጥቼ ማገኘው ነበር የመሰለኝና ግን ተቃራኒ ምንም አይገናኝም። ያ ሌላ ይሄ ሌላ ያ ሌላ ይሄ ሌላ ኖርማሊ። ኦኬ ወደ አራተኛ ጥያቄ እናልፋለን። በመጀመሪያ የስደተኝነት ጥያቄ ያቀረብከው ስዊዝ የት ከተማ ነው? መጀመሪያ ስዊዝ እንደገባው ያው ማንኛውም ሰው ወደ ስዊዝ ሲገባ ስደተኛ ከሆነ እጅ መስጠት አለበት። እጅ መስጠት ማለት ምንድነው? ለምሳሌ እጅ መስጠት ያው በእንደዚህ ምናምን እንዳታስቡት። በዚህም አሁን እጅ መስጠት የሚባላል። አሁን በስደተኝነትም ስደተኛ ስትጠይቁ ያው አሳይለም መጠየቅ ይባላል፣ ወይም ደግሞ ስደተኝነት መጠየቅ ማለት ነው። ስደተኝነት የጠየቁት ቫልኦርብ ነበር። ኖርማሊ ቫልኦርብ ነበር ስደተኝነት የጠየቁት። ቫልኦርብ የጠየቁበት ምክንያት ደግሞ የራሴ ምክንያት ነበር። ኖርማሊ ስዊዘርላንድ ውስጥ በተለያየ ቦታ ስደተኝነት የሚጠይቅባቸው ቦታዎች አሉ። ለምሳሌ በዚህኛው በጣሊያን ቦርደር በኩል ኪያሶ የሚባል አለ፣ ስደተኝነት የሚሰጥበት ማለት ነው። በዚህ ጋር ደግሞ በጀርመን ወይም ደግሞ በፈረንሳይ በኩል ደግሞ ባዝል አካባቢ እዛ ደግሞ አለ እጅ የሚሰጥበት ማለት ነው። በዚህኛው ደግሞ በፍሬንች ፓርት ወይም ደግሞ ፈረንሳይኛ በሚናገሩት ፓርት ቫልኦርብ ይባላል። ሎዛን ጄኔቫ ቅርብ የሆነ ማለት ነው። እና እኔ ጄኔቫን በጣም እወዳት ስለነበረ ጄኔቫ እንድትደርሰኝ ቫልኦርብ ነበር እጄን የሰጠሁት፣ ግን አልሆነም። ተቃራኒ ነው። እኔ ጄኔቫ ይደርሰኛል ብዬ ስጠብቅ አምተው አርጋው ቁጭ አደረጉኝ ማለት ነው። ቫልኦርብ ነው መጀመሪያ እጄን የሰጠሁበት። ወደ አምስተኛ የስዊዝ የስደተኛ አቀባበል ሂደት እንዴት ነው? የስዊዝ የስደተኛ አቀባበል ሂደት እንዴት ነው? ማንኛውም ሰው በግልጽ እንዲህ ነው ብሎ መናገር አይችልም። ለምን? የሆነ የራሳቸው አሰራር አላቸው። ኢትስ ላይክ በጥልቀት ገብቶ እንደዚህ ነው ብሎ መናገር አውቃለሁ ብሎ መናገር የሚችል ሰው የለም። ሁሉም የየራሱን ዝም ብሎ ግምት ሊናገር ይችላል እንጂ በህግ እንደዚህ ነው እንደዚህ ብሎ የተቀመጠው ራሳቸው እዛ ቦታ ላይ ያሉት ካልሆነ በስተቀር የመወሰንም አቅም ስላላቸው ራሳቸው መዘው የሚወስኑበት ነገር ስላለ ሂደታቸው በዚህ መልኩ ነው በዚህ ይታለፋል ብሎ ሁሉም ሰው እርግጠኛ ሆኖ መናገር አይችልም። ግን የአብዛኛውን ግን ካየነው ምንድነው 3 ስቴፖች አሉ። ኖርማሊ 3ቱ ስቴፖች እንዴት ናቸው? ያው አራት ያላልኳቸው አራተኛው ወረቀት የምትወስዱበት ነው። ወረቀት ከወሰዳችሁ በኋላ በራሳችሁ የምታስተዳድሩበት ነው። 3ቱ ስቴፖች ግን ያው በእነሱ ቁጥጥር ስር ሆናችሁ እነሱ እንደፈለጉ የሚያደርጉት ማለት ነው። የመጀመሪያው ምንድነው? እጃችሁን ሄዳችሁ የምትሰጡበት ማለት ነው። እጃችሁን ሄዳችሁ የምትሰጡበት ቦታ 2 ሳምንት፣ 3 ሳምንት፣ 4 ሳምንት ወይ 1 ወር 2 ወር አይታወቅም፣ እዛ ያቆያቸዋል ማለት ነው። ከዛ በኋላ ትራንስፈር ትባላላችሁ። ትራንስፈር የምትባሉት ደግሞ ወደ ካንቶን ማለት ነው። ካንቶን ማለት ላይክ እንደ ክልል ማለት ነው። ወይ ክልል ወይ ክፍለ ሀገር በሉት እንደሱ ማለት ነው። ትላካላችሁ። ከዛ ያነ ክልል ደግሞ ተቀብሎ እዛ ደግሞ ያቆያቸዋል። እዛ ካምፕ ደግሞ ለምሳሌ 2 ሳምንት፣ 3 ሳምንት ወይ 1 ወር 2 ወር፣ እሱም ደግሞ ፊክስ የሆነ የተቀመጠ ነገር የለም፣ የተለያየ ነው። ሁሉም ሰው የተለያየ ስለሆነ እርግጠኛ ሆኖ እንደዚህ ነው ማለትም አይቻልም። ለምን? አንድ ቀን የሚቆይ ሰው አለ፣ 5 ወር የሚቆያል፣ 4 ወር የሚቆያል፣ አመትም ይቆያል። እርግጠኛ መሆን አይቻልም። የስዊዝ አሰራር በጣም ከባድ ነው እና ያነ ክልሉ ተቀብሎ ሁለተኛው ስቴፕ ላይ ነው ያለው ነው። ክልሉ ደግሞ ተቀብሎ ለማን ያስተላልፋቸዋል? ለገማይንድ ይባላል። ገማይንድ ማለት ቀበሌ ማለት ነው። ለቀበሌ ያስተላልፋቸዋል። ቀበሌው ደግሞ ይቀበላችሁና ሀይም የሚባል እዛ ያስቀምጣቸዋል። ከዛ ምንድነው እርዳታ እየተደረገላችሁ ለምግብ ሳንቲም ይሰጣችኋል። ቤት መኖሪያ የምታርፉበት መጠለያ ምናምን ይሰጣል። ጤና ኢንሹራንስ ምናምን ሁሉም ነገር ከበር ይደረግላችኋል። ለምግብ በየክልሉ ወይም በየካንቶኑ የገንዘብ አሰጣጡ ይለያያል። አንድ አይነት አይደለም። ለምሳሌ የአርጋው በቀን 7 ብር የሚሰጠው ኖርማሊ፣ ወይም ደግሞ 10 ብር። ለምሳሌ ኔጌቲቭ ለሆኑት 7 ብር፣ ኖርማል ኤን ለሆኑት ደግሞ 10 ብር ይሰጣል ማለት ነው። የየካንቶኑ ይለያያል። እኔ የአርጋው ስለምኖር የአርጋውን ነው የምነግራችሁ ማለት ነው። በሳምንት 70 ብር ሁልጊዜ ይሰጣል ማለት ነው በየሰሙ። ያ ማለት ከዛ 3ቱ ስቴፕ እሱ ነው ማለት ነው። 3ኛው ስቴፕ ያው ገማይንድ እዛ ላይ ቁጭ ብላችሁ ትጠብቃላችሁ ወረቀታችሁ ማለት ነው። የመጨረሻውን ኢንተርቪው ከዛ ስትወጡ ኢንተርቪው አድርጋችሁ የሚወጣ ሰው አለ፣ ኢንተርቪው ሳያደርግ የሚወጣ አለ።
እና ወረቀቶቹን የምትጠብቁበት ገማይንዴ ያላችሁበት ወይም ሃይም ይባላል። ገማይንዴ የሰጣችሁ ቦታው ክልሉ ወደዛ ትራንስፈር ያደርጋችኋል። እዛ ትጠብቃላችሁ ማለት ነው። ኢንተርቪው ጠብቃችሁ ኢንተርቪው ሲመጣላችሁ ኢንተርቪው ካደረጋችሁ በኋላ መልስ ይናገራችኋል። ወይ ወረቀታችሁ ይሰጣችኋል ወይ ወረቀታችሁ አይሰጣችሁም ማለት ነው። ሪጀክት ልትባሉ ትችላላችሁ። ያው እንደዛ እያለ ስቴፑ ይቀጥላል። ኖርማል ግን ኦፊሻል በደንብ የአብዛኛው የሚታወቀው ግን 3 ስቴፕ ነው። ግን ቅድም እንደነገርኳችሁ እንዲህ ነው ብሎ መናገር ግን አይቻልም። ለምን አንዳንድ ሰዎች አሁን ለምሳሌ እጅ ይሰጡና የመጀመሪያው ስቴፕ ላይ ገና የመጀመሪያው ስቴፕ ላይ ኢንተርቪው አድርገው እዛው ላይ ወረቀታቸውን ተሰጥተው ይወጣሉ። በቃ ምንም 3 ስቴፕ 4 ስቴፕ ሳይሄዱ ማለት ነው። አንዳንዶች ደግሞ ሁለተኛው ስቴፕ ላይ ማለት ነው ሁለተኛው ስቴፕ ላይ ወረቀቱ ይመጣላቸዋል። አንዳንዶች ደግሞ ሶስተኛው ስቴፕ ላይ ይመጣላቸዋል። አንዳንዶች ደግሞ ሶስተኛው ስቴፕ ላይ ቁጭ ብለው ራሱ 10 ዓመት 15 ዓመት ተቀምጠው ወረቀት አይሰጥም እና ቀላል አይደለም ስዊዘርላንድ ማለት ነው። እና ይሄ እንደዚህ ነው ብሎ በተለይ ወረቀትን በተመለከተ በጣም ከባዱ ነገር እሱ ነው። ኖርማል ጥሩ ነገር ምንድነው? በቃ የጤና ኢንሹራንስ አለ፣ ምግብ አለ፣ መጠለያ አለ። እነሱ ነገሮች እንደ መብት ነው የሚቆጠሩና እንደ መብት ተቆጥሮ ይሰጣቸዋል። ምንም የተለየ የለም። ይህን ይመስላል ማለት ነው። ግን እንደተረዳችሁኝ ተስፋ አደርጋለሁ። ይህንን ስል ግን ኦፊሻል የተረጋገጠ ነው እያልኩ አይደለም። ይሄ የመጣሁበትን ይህንን ስቴፕ ነው የነገርኳችሁ ወይም ደግሞ አብዛኛውን ነው እንጂ ነገርኳችሁ። ኢትስ ላይክ ኦፊሻል እንደዚህ ነው ተብሎ የተቀመጠ የለም ለማለት ነው። ወደ 6ኛ ጥያቄ እናልፋለን ማለት ነው። ስዊዘርላንድ ውስጥ ያለ ወረቀት ምን ያህል ጊዜ ቆየ? ያለ ወረቀት የስዊዝ ኑሮ እንዴት ነው? ስዊዘርላንድ ውስጥ ያለ ወረቀት ምን ያህል ጊዜ ቆየ መሰላችሁ? 1 ዓመት ከ8 ወር ቆይቻለሁ። ያለ ወረቀት ኑሮ ምን ይመስላል? በጣም ከባድ። ምናልባት በህይወቴ በጣም ከባዱ ጊዜ ከሀገር ቤት ጠብቄ ያልመጣሁት ነገር አንደኛው ስቴፕ ይሄ ነው። ለምን ከሀገር ቤት እኔ ጠብቄ የመጣሁት ምንድነው? በጣም ብዙ ሳፈር አድርጌ ብዙ ከባባድ ሪስኮችን ወስጄ እዚህ እስከደርስ ድረስ ያደረኩት እንደዚህ መሆኑን አላውቅም ነበር። ኢንተርቪው እንደሚደረግ በቃ ኬዝ የሚባል ፖለቲካ ምናምን በጣም እንደዚህ ነገሮች በቃ ኢሮፕ ገባ እሱን ነበር ማሰብ የነበረውና እነሱ ነገሮች በጣም ከባድ ነበር። 1 ዓመት ከ8 ወር ወረቀት የለኝም ነበረ። በ1 ዓመት ከ8 ወር ውስጥ ምን ታስብ ነበር ለሚለው በጣም ብዙ ነገር ምንድን ነው እንዴት ነው መቼ ነው ወረቀት የሚመጣው እና በጣም ከባድ ነበረ። 1 ዓመት ከ8 ወር የቆየሁት በጣም ከባድ ቻሌንጅ አለው። በጣም እንደዚህ ነው ብሎ መናገር ይከብዳል። በቃ ሁልጊዜ ተኝታችሁም ተነስታችሁም ሄዳችሁም ምናምን በቃ የምታስቡት ስለ ወረቀትና ስለ ወረቀት ብቻ ነው እና በጣም ከባድ ጊዜ ነበረ። ምናልባት በመሀል እኔ ያው አንዳንድ ነገሮችን እንሯሯጥ ነበር ምናምን ያው እነሱ ግዴታ ስለሆነ ማለት ነው። እሱ የኔ ኤክስፔሪየንስ ነው። ግን የአብዛኛውን ስለሆነ አሁን መናገር ያለብኝ በአብዛኛው ግን በጣም ከባድ ወረቀት ሳይመጣ ሲቀር ምናልባት እኔ 1 ዓመት ከ8 ወር እድለኛ ስለሆንኩ ነው እንደዛ ይመጣልኝ እንጂ 2 ዓመት 3 ዓመት 4 ዓመት 5 ዓመት 15 ዓመት ያለ ወረቀት የተቀመጡ አሉ። በጣም ከባድ ነው። ስዊዝ በጣም ከባዱ ይሄ ነው ማለት ነው። ወደ 7ኛ ጥያቄ እናልፋለን። የመኖሪያ ፍቃድ ወረቀት ስትወስድ ምን ተሰማ? ኦኬ በቀላሉ ወረቀትን ስትወስድ ምን ተሰማህ ነው። ወረቀቴን ስወስድ ምን ተሰማኝ? ማይ ጋድ አጠይቁኝ። በቃ ወረቀቴን ስወስድ እኔ መጀመሪያ ሲጀመር እኔ ወረቀት እዚህ ሀገር ምን አለ መሰላችሁ ወረቀት ሲመጣላችሁ እንደሌላው ሀገር ኮንግራቹሌሽን ምናምን እንኳን ደስ አለ ምናምን ወረቀት እንደሱ አይነት አይደለም ይመጣላችሁ። ወረቀት ነው የሚመጣላችሁ፣ ደብዳቤ ይመጣላችኋል እና ያንን ደብዳቤ አስተርጉማችሁ ነው። ለምን አዲስ እስከሆንኩ ድረስ ወይም አዲስ እስከሆናችሁ ድረስ ምን እንደሚል አታውቁትም። የስዊዘርላንድ ቋንቋ እንግሊዝኛ አይደለም፣ 4 ቋንቋ ነው ያላቸው ኖርማሊ እና ያላችሁበት ፓርት ነው የሚወስነው። ለምሳሌ በጀርመን ፓርት ከሆነ ያላችሁ ጀርመንኛ ነው ቋንቋቸው፣ በፍሬንች ፓርት ከሆነ ያላችሁ ደግሞ ፈረንሳይኛ ነው፣ በጣሊያን ፓርት ከሆነ ያላችሁ ደግሞ ጣሊያንኛ ነው የሚወራው። እንደገና ወደዚህ ወደ ግራው ቦንደን ደግሞ ወደዛ ስትሄዱ ደግሞ ሩቴ ሮማኒሽ የሚባል አለ ቋንቋቸው። 4 ቋንቋ ነው ያላቸው እና እኔ ያለሁበት አጋጣሚ በጀርመን ፓርት ያለው ጀርመንኛ ወይም ደግሞ ዶች የሚባል ጀርመንኛ ቋንቋ የሚናገሩበት ነው። ወረቀቱ ይዤው ስመጣ ፖሊስ ምናምን ይላል። በቃ ደነገጥኩ።
እንዴት ይሄን ያህል ዓመት ጠብቄ እንዴት ኔጌቲቭ ይሰጡኛል? በቃ እኔ ኔጌቲቭ መሰለኝ መጀመሪያና በጣም ከባድ ነበረ። በቃ ነው ያለው። ከዛ የሚያውቅ ሰው እዛ ሼክ ነበረ። ሼክ ማለት ቦዝ ማለት ነው። የእንትኑ የካምፕ የሚያውቅ ነበረ አንድ ጓደኛችን። እዛ እሷ ጋር ሂጄ በቃ ምንድነው እንደዚህ ያሉኝ ተርጉምልኝ ማለት ወረቀቱን አየውና ምን ፈልገህ ነው? እና ወረቀቱ ያው ተሰጥቷል ነው ቢ የሚባል አለ ቢ አለ እንደዛ አይነት ወረቀት ፐርሚኒቲ በቃ ተሰጥቷል ነው የመኖሪያ ፍቃድ ተሰጥቷል። ምንድነው የፈለከው ታዲያ? ናሽናሊቲ ነው እንደፈለከው ምናምን ብሎ እንትን ሲል ብሔር አይደለም እና ይኸው ወረቀት ተሰጥቷል እኮ ነው በቃ። ከዛ በኋላ የለውም እኔ ሌላ ቦታ ነኝ። አረማመዴ ሁሉ ተቀየረ፣ አተያየቴ ሁሉ ተቀየረ፣ ሁሉ ነገር ማለት ነው። እና በጣም ደስ ይላል። ወረቀት ስትወስዱ በቃ እኔ እንጃ የሆነ ነገር ቅልል ይላቸዋል። በእርግጥ እንደ ሰው እንደመሆናችን መጠን ሁልጊዜ ኔክስት ስቴፕ እናስባለን፣ ሁልጊዜ ኔክስት ፕላን እናደርጋለን። ኖርማሊ ቀጣይ ደግሞ በቃ አንዱን ስጨርሱ ሌላ ነገር ታስባላችሁ። እና ወረቀት የወሰድኩ የዛን ሰዓት በጣም ጥሩ ስሜት ነበር የተሰማኝ፣ በጣም ደስተኛ ነበርኩ ምናምን። ግን ከዛ በኋላ ደግሞ እሱን ረስቼ ሌላ ፓርት ላይ ነው የነበርኩ። በቃ የማስበው ሌላ ነገር ነው፣ ደግሞ ከሱ የበለጠ ሌላ ነገር ነበር ማስበው። እና ለማንኛውም በጣም ደስ ብሎኝ ነበርና ብርችስ ብዬ ነበር፣ በጣም ደስተኛ ነበርኩ። በጣም ወደ 8ኛ ጥያቄ እናልፋለን። የመኖሪያ ፍቃድ ወረቀት ከወሰድክ በኋላ ያለው የስዊዝ ኑሮ እንዴት ነው? ወረቀት ከወሰድክ በኋላ ያለው የስዊዝ ኑሮ እንዴት ነው ነው 8ኛ ጥያቄ። ይሄንን አሁን በደንብ እዩ። ለምን ታውቃላችሁ? የስዊዝ ከባዱ ኑሮ በቃ ወረቀት ሳትወስዱ ወይኔ ያለ ወረቀት ምናምን ነው አይደል? ወረቀት ስትወስዱ ደግሞ በጣም ከባድ ቻሌንጅ ያለው ወረቀት ከወሰዳችሁ በኋላ ያለው ደግሞ ስትረስ እሱ ነው። በቃ ስትረስ የሚባለውን ነገር የምታውቁት ማለት ነው። ወረቀት ከወሰዳችሁ በኋላ በጣም ራሳችሁን በራሳችሁ የምታስተዳድሩበት፣ በጣም ብዙ ነገሮችን ከበር የምታደርጉበት። ከዛ በፊት ወረቀት ሳትወስዱ የነበሩት ስቴፖች በሙሉ መንግስት ነው ከበር የሚያደርገው። ወረቀት ስትወስዱ ደግሞ መንግስት ይሰጣችኋል። እናንተ ናችሁ ነገሮችን በሙሉ ፊክስ የምታደርጉት። ይሄ ለምሳሌ የጤና ኢንሹራንስ፣ የትምህርት ቤት፣ ስራ፣ በጣም ብዙ ነገሮችን፣ የቤት ኪራይ፣ በቃ የሆኑ የተለያዩ በቃ ወረቀቶች አሉና ደብዳቤዎች በሙሉ ይመጣሉ። እነዛን ደብዳቤዎች በሙሉ ራሳችሁ ተርጉማችሁ ራሳችሁ ፊክስ አድርጋችሁ ራሳችሁ እዛ መስሪያ ቤት ሄዳችሁ ራሳችሁ ቴሌፎን ደውላችሁ በቃ ሁሉን ነገር አሬንጅ ማድረግ አለ እና ስትረስ በቃ ከዛ ላይ ይጀምራል። ልክ ወረቀት በወሰዳችሁ በማግስቱ ስትረስ ይጀምራችኋል። ምክንያቱም እንዴት እንደሆነ ታውቃላችሁ? ወረቀት መጣላችሁ አይደል? ከዛ ወረቀት ሲመጣላችሁ ወረቀቱን ይዛችሁ ኢሚግሬሽን ትሄዳላችሁ። ቤት ፈልጉ ትባላለች። ከዛ ቤት ፍለጋ ትዞራላችሁ። ከዛ ደግሞ ቤት ለመፈለግ ደግሞ መጀመሪያ ብዙ ስቴፖች አሉ። ከዕዳ ነፃ መሆንህን፣ ከወንጀል ነፃ መሆንህን፣ ወረቀት የተፈቀደልህን፣ ቤት እንድትከራይ የተፈቀደልህን፣ ሶሻል እንደሚረዳህ፣ መንግስት እንደሚረዳህ የሚረዳ ወረቀቱ እነዚህም በሙሉ አጣጥፋል እና እነዛን ሁሉ በቃ መሰብሰብ ነው። በቃ ውይ ምንድን ነው ወረቀት ነው የመጣልኝ ወይስ ዕዳ ነው የመጣልኝ ነው የምትሉት እና በጣም ከባድ ነው። ከዛ ያንን ሁሉ ጨርሳችሁ ደግሞ ቤት ተከራያላችሁ ማለት ነው። ቤት ተከራይታችሁ ከዛ ስራ መጀመር ይኖርባችኋል። ከዛ ደግሞ ስራ ፍለጋ ማለት ነው። በቃ በዚህ ነው ትሯሯጣላችሁ። ትምህርት ወይ ደግሞ ትምህርት ትጀምራላችሁ። ትምህርት ስትጀምሩ ደግሞ የትምህርት ያለው በጣም የስዊዘርላንድ ፑንክትሊህ ይባል ነገር አለ ወይም ደግሞ ሻርፕ የሰዓት ሻርፕ እንደዚህ ዝንፍ የለም። ትሬን 1 ደቂቃ 30 ሰከንድ አይጠብቅም። 10 ሰከንድ ሄዷል። እንደዚህ እየነካችሁት ለ10 ሰከንድ በሩን ዘጋው ሄደ። በቃ ይሄ በጣም ከባድ ስቴፕ፣ ከባድ ወረቀት ከመጣ ያለው በጣም ከባድ፣ ወረቀት ከመጣ በኋላ ያለው ስቴፕ በጣም ከባድ ነው እና በጣም ጥንቃቄ፣ በጣም ብዙ ቻሌንጅ የሚጠይቅ ነገር ነው። ግን የኔ ስቴፕ ምንድን ነው የነበረው? ትምህርት መጀመር ነበረብኝ። አንደር 25 ስለነበርኩኝ ያኔ ያው የግድ ትምህርት ቤት መማር ነበረብኝ። ትምህርት ቤት ገባሁኝ ማለት ነው። በጣም ከባድ ነው። ትምህርት ቤትም ሲባል ኢትስ ቀላል አይደለም፣ በጣም ከባድ ነበር እና ግን ኢትስ ኦኬ አትሊስት ኢትስ ላይክ አንዳንዴ የሆነ ደስ የሚል ሲቃ የሚባላል አይደለ? እየታመማችሁም በቃ የሆነ እንትን እያደረጋችሁ ግን የሆነ ነፃነት አለው። ራሳችሁን በራሳችሁ ኮንትሮል የምታደርጉት ነው። መውጣት ትችላላችሁ፣ መግባት ትችላላችሁ፣ የሆነ ቦታ መሄድ ትችላላችሁ ምናምን። እሱ ትንሽ ነፃነት ይሰጣል። ይህን ይመስላል ማለት ነው።
9ኛ ጥያቄ የስዊዝ የስራ ህይወት ምን ይመስላል? 9ኛ የስዊዝ የስራ ህይወት ምን ይመስላል? የስዊዝ የስራ ህይወት ምን ይመስላል? ምናልባት እኔ በኔ አመለካከት ማለት ስዊዘርላንድ ውስጥ የኖረ ሰው ስዊዘርላንድ ውስጥ የሰራ ሰው የትም ዓለም ሄዶ መኖር ይችላል። የምር ነው የምላችሁ። ለምን ስዊዘርላንድ ውስጥ የስዊዘርላንድ ስራ ማለት ኢትስ ላይክ ዝም ብሎ ስራ አይደለም፣ ይታወቃል። ተተምኖ ነው የሚሰጣቸው። አሁን ለምሳሌ ለአንድ ሰው ምግብ ይሄን ያህል ይበቃዋል ተብሎ ምግብ ይሰጠዋል አይደለ? ያንን ምግብ ይዞ አልጠገብኩም ማለት አይችልም። ለምን? ስለሚታወቅ አይደለ? ለአንድ ሰው በቂ ነው ተብሎ ይታሰባል። እና ስዊዘርላንድ ውስጥ ስራ ስትጀምሩ የሚሰጣችሁ ስራ ይታወቃል። ያንን ስራ አልሰራችሁም ማለት እቲ የእናንተ ስንፈት ነው። ካልሰራችሁ ከሰራችሁ በቃ ኖርማል ነው። ካልሰራችሁ ደግሞ ይሆን አላግጬ እንደዚህ አድርጌ በቃ ምን ችግር አለው ሰዓት እስኪደርስ ምናምን አይታሰብም። ለምን? የተመነ ነው። ቅድም እንደነገርኳችሁ ላይ ለአንድ ሰው የሚበቃ ምግብ ተብሎ እንደሚሰጠው ለአንድ ሰው የሚበቃ ስራ ተብሎ የሚሰጠውና ያንን ስራ መጨረስ አለባችሁ። ያንን ስራ አልጨረሳችሁ ማለት ለዛ ስራ ብቁ አይደላችሁ ማለት ነው። ከዛ ስራ ትባረራላችሁ። ቀጣዩ ደግሞ ምንድን ታውቃላችሁ? በጣም ከባዱ ሰዓት ፒንክትሊ። ለምን? ስራ 1 ደቂቃ ማርፈድ አይቻልም። 2 ደቂቃ 3 ደቂቃ 4 ደቂቃ ምናምን እርሱት 30 ሰከንድ። ለምን? ለምሳሌ አንዳንድ መስሪያ ቤቶች አሉ 6 ሰዓት ከሆነ መግባት ያለባችሁ እስከ 6 ሰዓት ከሆነ መግባት ያለባችሁ እስከ 6 ሰዓት ነው የምትገቡት። ልክ 6 ሰዓት ብሎ 01 ብሎ ሰከንድ ከቆጠረ ይዘጋል። ከዛ በምን ትገባላችሁ? አልገባችሁም ማለት ስራ ቀራችሁ ማለት። ባጅ አለ፣ ክሊክ አድርጋችሁ ነው ቲክ ስታደርጉት የሆነች ምትነካለች። እሷን ጢጥ ስታደርጓት በባጅ ጢጥ ስታደርጓት አይከፍትላችሁም፣ ቀይ ነው የሚያበራው። እሺ፣ በጣም ከባዱ ሰዓት ፒንክትሊ። በጣም በቃ የሆነ ሻርፕ በሰዓት በቃ ዝንፍ የማይሉባት ነገር ሰዓት ነው። በቃ በጣም ከባድ ማለት። ከዛ ከሰዓት ቀጥሎ እንዳልኳችሁ ላይስቱንግ ይባላል፣ ወይም ደግሞ የስራ ክህሎት ወይም ደግሞ የስራ ችሎታ ማለት ነው። ስራ አሰራራችሁ፣ የስራ ሂደታችሁ እንዴት ነው፣ የስራ መስራት ችሎታችሁ ይታያል። እሱ ደግሞ ይታያል። ልክ እንደነገርኳችሁ ያንን ስራ መስራት ካልቻላችሁ ብቁ አይደላችሁም፣ ትወጣላችሁ። ስራ ሰዓት ማክበር ካልቻላችሁ ትወጣላችሁ። ያ ማለት ስራ መስራት አትችሉም ማለት ነው፣ እነዚህ ነገሮች ካልተወጣችሁ። ስለዚህ ሁል ጊዜ አላርም ነው። በቃ ስተኛ ጭራሽ ብድግ ነው። በቃ ምናምን በቃ ፊትን ታጥባለህ፣ ልብስን ትለብሳለህ ምናምን። ይሄ ልክ እንደ ሀገር ቤት ተነስተህ በቃ የሆነ አዛግተህ ምናምን በቃ እርሳው። ስዊዘርላንድ ውስጥ አይታሰብም። በጣም ከባዱ ስዊዘርላንድ ውስጥ ስራ ከጀመራችሁ በቃ እሱ ነው። ከዛ ልክ ስትመጡ ደግሞ በቃ ልክ እንደ ሀገር ቤት በቃ ፍሬንድ ጋር እስኪ ሻይ አንድ ሁለት ምናምን በቃ ሻይ ጠጥቼ ልምጣ ወይ ደግሞ አንድ ሁለት ልምጣ ምናምን አታስቡት። ድክም ብሏችሁ ነው የምትመጡት። ኢቭን ጫማችሁን ለማውለቅ ማለት በቃ ጊዜ የላችሁም። አልጋችሁ ላይ በቃ ትወድቁና በቃ አንዳንዴ በቃ ከስራ እንደመጣችሁ ረስታችሁ እራታችሁን ሳትበሉ ረስታችሁ ሌሊት ላይ ትነቃላችሁ። ከዛ ሌሊት ላይ ተነስተህ መቼም ምግብ አትበላም። እንደራበህ ዝም ብለህ በዛው እንቅልፍህን ትቀጥለዋለህ። እና በጣም ከባድ የስዊዝ ስራ እንደዚህ ነው ብለህ የሆነ የምታውቃለው ስራ አይደለም። እና በጣም ከባድ ነው። ስራውን ለማግኘት ያለው ደግሞ እሱ ደግሞ ሌላ ቻሌንጅ። ቬርቡንግ የሚባል አለ፣ ሌበንስላውፍ የሚባል አለ። ይሄ ማለት እንደ ሲቪ የምታስገባው ማለት ሲቪ ታስገባለህ ምናምን እንደዛው። ከዛ ሁሉ የሚመለስልህ መልስ በቃ ኦኬ የሚባለውን እስክታገኘው ያለው እንትን ደግሞ እሱ ደግሞ ሌላ ነው። በጣም ከባድ አይ ሚን ኢትስ ላይክ ትክክለኛውን እያወራን ያለ። አንዳንድ ሰዎች ግን ይሄን ስላችሁ ደግሞ ሁሉም ሰው እንደሱ ነው ማለት አይደለም። የስራ ባህሉ ኢትስ እንደሱ ነው ሁሉም። ግን ደግሞ ስራ የማግኘት ቅልጥፍናው ግን አንዳንዶች ቶሎ ይሳካላቸዋል፣ ስራ ያገኛሉ። አንዳንዶች ደግሞ በቃ አይሳካላቸው፣ ቻንስ ነው። በቃ ዝም ብለው እንደዚህ በቃ ሲኳትኑ ይኖራሉ። ወይም ደግሞ ጊዜያዊ ስራ የሚባል አለ፣ ቴምፖራሪ ማለት ነው። ቴምፖራሪ ይሰራሉ። በቴምፖራሪ ፊክስ ወይም ደግሞ በቃ ስራ ለምሳሌ ፌስት አርባይት ለማግኘት ወይም ደግሞ ቋሚ ሰራተኛ ለመሆን በጣም ጊዜ የሚጨርስባቸው አሉ፣ ቶሎ ደግሞ የሚሳካላቸው አሉ። እና በጣም የስዊዝ ስራ እንትን በጣም ከባድ ነው፣ ከባድ ነው። አያደርስባቸው። አገር ቤት ከሆናችሁ ልጅ ትላለህ፣ ስራን ትሰራለህ፣ ፍሬንዶች ጋር ትሄዳለህ፣ ሻይ ቡና ትላለህ። ጊዜው ራሱ አያልቅም። እዚህ እኮ ጊዜው በቃ እንደዚህ ትኝት ብል ብድግ ስትል የለም ሰዓቱ።
በቃ ምንም ከአንዳንድ ማለት እና አይናፍቅህም ወይ ኧረ ጥራኝ ወንዙ ኧረ ጥራኝ ጫካው ይባላል። ኦኬ ወደ 10ኛ ጥያቄ እናልፋለን። ስዊዘርላንድ ውስጥ ከባዱ ነገር ምንድን ነው? ስዊዘርላንዱ ከባዱ ነገር ምን እንደሆነ ታውቃላችሁ? ቋንቋ ከባዱ ነገር እሱ ነው። በተለይ የሆነ በቃ ከእድሜ በላይ ሆናችሁ ከመጣችሁ አንደር ኤጅ ከሆናችሁ ወይም ደግሞ በቃ ኢትስ ኦኬ አንደር ኤጅ ከሆናችሁ ኢትስ ኦኬ ገባሽ? ቋንቋ ቶሎ ለመረዳት ምናምን ቀላል ነው። ግን በጣም አሁን እንዴት ልበላችሁ ቋንቋ በጣም ወሳኝ እና ቋንቋው ደግሞ ከሰዎች ጋር ሲሆን አስባችሁታል? የሆነ አሁን አረበኛውን ከባድ ነው ይባላል አይደል? ቋንቋው ሳይሆን የሚቀለው የአረበኛ ሰዎቹ ቀላሉት ስለሆኑ ቋንቋው የሚቀላል ሊረዱ በጣም ክፍት ናቸውና የሆነ ትንሽ ነገር ትብላቸው ኦኬ እንደዚህ ማለት ነው እንትን ይሏል። ጀርመንኛ በተለይ ጀርመንኛ ቋንቋ በጣም ከባዱ ቋንቋ ጀርመንኛ ነው እና የሆነ ነገር እያላችኋቸው ምንድን ነው ምን ይላል ቫስ ቪ በቃ እንደዚህ ነው የሚለው እና ለመረዳት ኦኬ አንዳንድ ጥሩ ሰዎች አሉ ኖርማል ኢትስ ፖላይት በቃ የሆነ አንደርስታንድ ለማድረግ የሚሞክሩ ወይም እንግሊዘኛ አንተስራቸው ኦኬ እሺ በእንግሊዘኛ ሊመልሱ አንዳንዶች ግን ፍጹም እንግሊዘኛ እየቻሉ ማለት ነው እንግሊዘኛ ማውራት አይፈልጉም እና አንደርስታንድ እያደረጉ በቃ የግድ ጀርመንኛ ቋንቋውን ዶች መናገር አለበት እና ቋንቋው በጣም ከባድ። ከዛ ቀጥሎ ከቋንቋው ቀጥሎ ያለው ምንድነው? ወይዘሩ ከአፍሪካ እንደመምጣታችን ወይዘሩ እዚህ አሁን የሆነ ሰዓት ላይ ብርድ ይሆናል፣ የሆነ ሰዓት ላይ ደግሞ ፀሐይ ይወጣል። ሰመር ተብሎ ወይም ደግሞ በጋ ተብሎ ማለት ነው። ክረምቱ ደግሞ አጠይቁኝ በቃ የክረምቱ አሁን ደግሞ በቃ በረዶ ሲመጣ ደግሞ በቃ አስቡ። በተለይ በቃ የሆነ ወደ ሰሃራ አካባቢ ምናምን የመጣ ሰው ካለ አለቀለት በቃ በረዶ። ኦፍኮርስ ስዊዘርላንድ እንዲያውም ጥሩ ናት ትባላለች ኖርማሊ፣ ግን ሌላ ቦታ አሁን በጣም ከባድ ነው። ወደ ኖርዌይ ምናምን ስትሄዱ ነው በጣም ከባድ ነው። ወይዘሩም ትንሽ ከባድ ነው ኖርማሊ፣ ግን ከምንም በላይ የሰዎቹ ከቋንቋው ጋር ተደምሮ በጣም ከባድ ነው። ሰዎቹ በቃ የሆነ ሳያውቁ በደንብ ሳያውቁ መቅረብ አይፈልጉም። ኢቭን አውቀው እንኳን በቃ አይቀርቡም እና በጣም ከባድ ነው። ቋንቋቸው በጣም ከባድ ነው። ያዝ አንደኛ ነው። ወደ 11ኛ ጥያቄ እናልፋለን። አስራ አንደኛ ጥያቄ ከስዊዝ ቀላሉ ነገር ምንድን ነው? የስዊዝ ቀላል ነገር ምንድን ነው? ስዊዝ ውስጥ ቀላሉ ነገር ምንድን ነው ለሚለው እኔ እንጃ። ስዊዘርላንድ ውስጥ ቀላል ነገር ያለ አይመስለኝም። ስዊዘርላንድ ውስጥ ሁሉም ከባድ ነው፣ ግን እንደ ቀላል ይነሳ ከተባሉ ያው ማነሳቸው ነገሮች ይኖራሉ እንጂ ስዊዘርላንድ ውስጥ ቀላል የሚባሉ ነገሮች የሉም። ለምን አሁን ቀላል ብዬ ባነሳላችሁም ራሱ በጣም በቃ ኤክስፔንሲቭ ናቸው፣ በጣም በውድ ዋጋ የሚከፈልባቸው። ለምሳሌ ስዊዘርላንድ ውስጥ በጣም ኢዚ እና ቀላል የሆነው ነገር ምንድነው? ትራንስፖርት በቃ ሁሉም ሰው በሩ ላይ አለ። ለምሳሌ የትም ቦታ መሄድ ብትፈልጉ ትራንስፖርት በራችሁ ላይ አለ። እንደው አንዳንድ ዶርፍ የተባሉትም ራሱ የሆነ ገጠር የተባለውን ቦታ ትራንስፖርት አለ። ትራንስፖርት ማለት እያልኩሻለሁ ፐብሊክ ትራንስፖርት ማለት ነው፣ ኖርማል የህዝብ ትራንስፖርት አሁን እንጂ ይሄ አስፋልት ምናምን እሱ ግዴታ ነው። አንድ ቤት ከተሰራ ያን ቤት የግድ መንገድ ያስፈልጋል። መንገድ ከሌለው ቤት አይሰራም ሲጀምር ኖርማል። ግን ከዛ ውጭ ግን ደግሞ ምን አለ? ትራንስፖርት፣ ይሄ የህዝብ ትራንስፖርት በቃ ሁሉም ቦታ ነው። በቃ ቀላሉ ነገር እሱ ነው። ቢሆንም ግን ከፍላችሁ ነው በገንዘባችሁ ማለት ነው። ከዛ ቀጥሎ ያሉት ነገሮች አሉ። አሁን የጤና ኢንሹራንስ መሰለፍ የለም። ሕክምና ለመሄድ አሁን ሰልፍ አይጠበቅባችሁ ምናምን በቀጠሯችሁ ነው፣ ግን ደውላችሁ ነው። ገንዘብም ኤክስፔንሲቭ ነው። ያንን ምናልባት ካልሰራችሁ መንግስት ከበር ያደርግላችኋል። ከሰራችሁ ግን እናንተ ነው የምትከፍሉት። ስትከፍሉ ደግሞ ቀላል አይደል ገንዘቡ። ኳልኩሌት በተለይ በሀገሮች ኳልኩሌት ስታደርጉት ይላል ፎቅ ያሰራል ይላል አንድ ወዳጅ አለና የጤና ኢንሹራንስ የምከፍለው እኔ አንድ ቀን ታምሜ ሳላክ የጤና ኢንሹራንስ እከፍላለሁና ይህን ነገር ግን ሰብስቤ እንትን ብለው እኮ ቤት ያሰራኝ ነበር ይላልና
በጣም ውድ ነው ግን ኢትስ ኦኬ። ውድም ቢሆን ግን አገልግሎቱን ራሱ በጥሩና በጽድት ባለ መልኩ ያለ ሰልፍ ያለ ምናምን በጥሩ ሁኔታ ማግኘት በራሱ በቀላሉ ማግኘቱ ጥሩ ነገር ስለሆነ ቀላል ነገር ነው ያለው። ግን አንደኛ ያው ትራንስፖርት አንደኛ፣ ስዊዘርላንድ ትራንስፖርት አንደኛ። ይሄው 100% በ10 ጣቴ ማለት ነው። ወደ 12ኛ ጥያቄ እናልፋለን። ስዊዘርላንድ ምን ያስደስታል ወይም ምን ይመቻል? እኔ የምር ስዊዝን በጣም ወዳታለሁ። ባይዘው ስዊዝን በቃ እንዴት ብዬ ልንገራችሁ፣ በጣም ነው የምወዳት ማለት ነው። አንዳንድ ፍሬንዶች ጋር በእርግጥ ያው እንናቆራለን፣ አንተ አሁን ስዊዝን ምናምን ከሀገር አስፈልጠ ምናምን ይሉኛል። ግን ስዊዝን የምር በጣም ነው የምወዳት። ስዊዝን የመጀመሪያ የምወድባት ደግሞ ዋናው ምክንያት ደግሞ የስዊዝ ምንድነው? ከስዊዝ የሚያስደስተኝን ልንገራችሁ፣ ደህንነታችሁ 100% የተጠበቀ ነው። ከእግዚአብሔር በታች ማለት ነው። ምንም ነገር ከእግዚአብሔር በታች ስላችሁ ያው እግዚአብሔር እንትን ካመጣው ግን አመጣው ነው፣ ምንም ልትቋቋሙ። ከዛ ውጭ ግን የሆነ ሰው ያጠቃኛል፣ እንደዚህ ሆናለሁ፣ እንደዚህ ይደረጋለሁ፣ እንደዚህ ምናምን ይሰረቃሉ፣ በዝውጡ በዝሩ የለም። ስዊዝ ውስጥ በቃ የማይታሰብ እና ስዊዝ ውስጥ ያላችሁ የደህንነት ኮንፊደንስ በቃ እንዴት ብዬ ልንገራችሁ፣ ደህንነታችሁ በቃ ሴኪዩር ነው። ከምንም በላይ በቃ እሱ ነው። ለእኔ ደግሞ የመጀመሪያው መስፈርት ምንድነው? ደህንነት ነው። የአንድ ሰው ደህንነቱ ከተጠበቀለት በቃ ቤስት ነው የማስበው እና ደህንነታቸው በጣም ቤስት የሚባለው የዓለም ምርጡ ብሎ እንኳን የተጋነነ አይሆንም እና ስዊዝ በደህንነት አንደኛ ናት እና ደህንነታቸው በጣም ደስ ይለኛል። ከዛ በተረፈ ይሄ ቅድም ጠቅሼዋለሁ፣ ትራንስፖርት፣ የጤና ኢንሹራንስ ምናምን እነዚህ ነገሮች በጣም አሉ በየቦታው። ሾፒንግ ለምሳሌ አስቤዛ የሚደረጉ ቦታዎች ምናምን አሉ በየቦታው፣ ግን ያው ከፍላችሁ ነው ምናምን። ከምንም በላይ ግን ለደህንነት ግን የምትከፍሉት ነገር የለም። ነፃ ነው ደህንነት አትከፍሉበትም። ደህንነታችሁ ግን የተጠበቀ ነው ሁልጊዜ ማለት ነው። ሌሎች አሁን ለምሳሌ ትራንስፖርት ምናምን ጤና ከፍላችሁ በገንዘብ፣ ደህንነት ግን ነፃ ነው። እንደ መብት ነው። ሌሊት መጓዝ መብት አለ፣ ቀን መጓዝ መብት አለ። በቃ እንደፈለክ ሌሊት እሰራለሁ ካልክ ሌሊት ትሰራለህ፣ ቀን እሰራለሁ ካልክ ቀን ትሰራለህ። ግን የምትሰራው አንድ ሰው 8 ሰዓት ብቻ ነው መስራት የሚፈቀድ፣ ከ8 ሰዓት በላይ መስራት አይችልም። ያ ማለት ግን ምን እንደሆነ ታውቃላችሁ? በቃ እንዴት ብዬ ልንገራችሁ፣ መተኛት ትችላላችሁ ማለት ነው። ሌላውን ትርፉን ጊዜያችሁ 8 ሰዓት ግን በቃ እንደ አህያ ነው የምትደበደቡ። ለማንኛውም በቃ ደህንነት በጣም ያስደስተኛልና ደህንነት አንደኛ ቶፕ፣ በቃ ደስ ይለኛል። ወደ 13ኛ ጥያቄ እንመለሳለን። ስዊዘርላንድ ምን ያስጠላሃል ወይም ምን አይመችህም? ስዊዘርላንድ ብቸኝነት። ስዊዘርላንድ በጣም ከባዱ ነገር በቃ ብቸኝነት፣ ስትረስ አለው፣ ብቸኝነት ይሰማሃል። በዛ ላይ ደግሞ የሆነ የስዊዘርላንድ ብቸኝነት፣ በተለይ ብቸኝነት አንድ ከገባባችሁ በቃ ገባባችሁ፣ በጣም ከባድ። ሰው አጠገባችሁ ከሌለ ምናምን። እንደገና ደግሞ የሆነ ስቴፕ አለ። አሁን ለምሳሌ አዲስ ሆናችሁ ስትገቡና አዲስ ከሆናችሁ በኋላ ቅድም እንደተጠቀሰው ወረቀታችሁ ሲመጣ ስትረስ የሚባለው ይጀምራችኋል ያልኳችሁ ለዛ ነው። ልክ ወረቀታችሁ እንደመጣ በቃ የምትሯሯጡት በቃ እንትን ውስጥ ሲስተም ውስጥ ለመግባት ሲስተም ውስጥ ከገባችሁ በኋላ ከዛ በኋላ ከሰው ጋር ተቆራረጣችሁ እና የምታገኙት ሰው አይኖርም። ስራ ቤት በቃ እንደሱ እና ከባድ ነው። ከዛ በተረፈ ደግሞ ሌላውን ደግሞ ልንገራችሁ፣ ሚስጥር ነው። አትናገሩም ብዬ ነው። ከተናገራችሁም ችግር የለውም ሀቅ ስለሆነ ማለት ነው። እና ምንድን ታውቃላችሁ፣ አንድ አፓርትመንት እየኖራችሁ ከላያችሁ ማን እንደሚኖር አታውቁም፣ ከታቻችሁ ማን እንደሚኖር አታውቁም። ኢቭን ጎረቤታችሁ ማን እንደሆነ አታውቁት። ለምን? ወይ እሱ ማታ ይገባል፣ ወይ እናንተ ማታ ትገባላችሁ፣ ወይ እሱ ቀን ይገባል፣ ወይ እሱ እናንተ ቀን ትገባላችሁ እና ትተላለፋላችሁ። ከዛ በተረፈ ደግሞ ኦኬ በአይንም ልትተያዩ ትችላላችሁ። ግን ምን ይሁን ማን ይሁን ምናምን ይሁን እንደ ሀገር ቤት እሺ ደህና ነህ እንዴት ነህ ምናምን ኦኬ ይባላል። እዚህ ሰላም ግሬሲ ምናምን ትላለህ፣ ሰላም ጉት ምናምን እንደሱ ትባላለህ። ከዛ የበለጠ ግን አልፈህ ግን የሆነ በቃ እንትን ጥያቄ በቃ አትጠይቅ። ባህል አይደለም። ማነህ እንዴት ነህ የት ነህ የማን ልጅ ነህ ምናምን አትል። ከየት ነው የመጣኸው ምናምን አይጠይቅም። እዚያ ግን
በቃ በጣም ከባዱ ነገር እሱ ነው። በቃ አንድ አፓርትመንት እየኖራችሁ ኢቭን በቃ አለህ የለህም ምናምን ቼክ አያደርግም። አንተም አለህ የለህም ብለህ ሄደህ ቼክ አታደርግም። ለምን እትስ ከባድ ነው። ያልተቀራረብከውን ሰው ወዳጅ ያልሆነን ሰው ምናምን እንዴት አሁን ሀገር ቤት ጎረቤት ሲወጣ ሲገባ ቃላይ ምንድን ነው ማለት ግን ቅድም ያልኳችሁ ሚስጥር ነው ያልኳችሁ አንድ ነገር ልንገራችሁ። የሚገርመው ግን ስደተኞች ነው የማያውቁት። እነሱ ግን ማለት ነው አሁን ለምሳሌ ይዘህ ጎረቤት ካለ ስለአንተ ሙልጭ አድርጎ ያውቃል ከሀ እስከ ፐ ማለት ነው። በምን እንደመጣ አየር ኃይልነ ወይስ ባህር ኃይልነ ማለት በአየር ነው የመጣ ወይስ በባህር ነው የመጣ ወይስ ምንድነው ያለው ምናምን በደንብ ያውቃል። ኢቭን የምትበላው ምናምን ራሱ የሆነ በቃ ይዘህ የምትገባው ቢያንስ በመስኮት የምትገባበት የምትወጣበት ሰዓት ምናምን ራሱ በመስኮት እያጮለቀ ራሱ ቼክ ሊያደርግ ይችላል። በጣም ከባድ እነሱ ያውቃሉ። አንተ ግን ምንም አታውቀው ስለነሱ ምንም። እነሱ ግን ስለአንተ ሙሉን ያውቃሉ እና በጣም ከባድ ነው። በተለይ ብቸኝነቱ አይጣል። በቃ እንዴት አድርጌ ልንገራችሁ? በቃ የሆነ ኧረ ሀገሬ በስንት ጣሙ ምናምን ነው የምትሉትና በጣም ከባድ ነው። ቻሌንጅ አለው። ያ አብሯችሁ የሚኖር የሆነ ማህበራዊ ኑሮ አብሮ አለማሳለፉ በጣም ያስጠላል ምናምን ነገር ብዙ ትዝታ ይቀሰቀስባቸዋል። ብቸኝነቱ ያስጠላቸዋል ምናምን በጣም የሚያስጠላው ነገር እሱ ነው። ወደ 14ተኛ ጥያቄ እናልፋለን። አዲስ ሆነው ለሚመጡ ሀበሻ ስደተኞች ምን ትመክራቸዋለህ? ከአንተ ልምድ ምን ይማሩ? እኔ ምን እመክራቸዋለሁ? ማይ ጋድ እኔ ልምድ ኑሮኝ የስደት ልምድ እኔ የለኝም። ኖርማሊ አለም ብዬ የምልበት ነገር አይደለም። ኖርማል እንደገና መምከርም አልችልም። አዲስ ላይ የሚመጡ ግን ምን ትላቸዋለህ? ከአንተ ልምድስ ምን ይወስዳሉ ምናምን ለሚለው እኔ እንጃ። ምናልባት ከጠቀማቸው ትዕግስት በተለይ ስዊዘርላንድ የሚመጡ ሰዎች ትዕግስት ይኖራቸው። ስዊዘርላንድ ትዕግስት የለህም ማለት በቃ አለቀ፣ ጨርሳል፣ ባትመጣ ይሻላል። ስዊዘርላንድ ውስጥ ትዕግስት ካለ ኦኬ ይሁን ትቋቋማቸዋለህ። ትዕግስት ከሌለ ግን ስዊዘርላንድ ውስጥ ባትመጣ ነው የሚመረጥ። ምንም አታስቡ። በቃ የሆነ አስጨልለው ልብስና አስወልቀው ምናምን ምን ማለት አትችልም። በቃ ትዕግስተኛ ነው። ስዊዘርላንድ ውስጥ በጣም ካልም ነው መሆን ያለበት። እየበደሉ ራሱ እነሱም እንደሚያደርጉ ታውቃለህ። እየበደሏቸው የሆነ ሊያባሯቸው፣ ኔጌቲቭ ሊሰጧቸው፣ ሪጀክት ሊሰጧቸው እየሳቁ ነው። አገራችን ልቀቅ ሊሉ እየሳቁ ነው። ከዛ ሲቀጥል ደግሞ ምን እንደሚያደርጉ ታውቃለህ። አንዳንድ የስራ ቦታው ፍሬንዶች አሁን ሲባሉና እየሳቀ ምናምን ነገር የስራ መልቀቂያ ይዞልት የሆነ ሽልማት ምናምን ይመስላል፣ ግን የስራ መልቀቂያ ነው የሚሰጠው። እየሳቀ እኮ ነው። አይ ግሬስ እንዴ ነው አሁን ደህና ህይወት አሁን አንተ ጎበዝ፣ በጣም ጎበዝ ግን የሚሰጠው የስራ መልቀቂያ ነው እና በጣም ከባድ ነውና የኔ ምክር ምክር አይደለም ግን ሁሉም ጀነራሊ ማለት ነው ትዕግስት በጣም ወሳኝ ስዊዘርላንድ ውስጥ። ከዛ ስዊዘርላንድ ውስጥ ከመምጣታቸው በፊት ደግሞ ማወቅ ያለባቸው ነገር መጠበቅ ያለባቸው በቃ ሁሉንም ስዊዘርላንድ ብቻ ሳይሆን ኢሮፕ ማንኛውም ሰው አሁን እንኳን ምናልባት በእኛ ጊዜ ነው በጣም ከባድ ነበር። አሁን ላይ ሁሉም ሰው አለ ያውቃል። ለምን መረጃ ይለዋወጣሉ ምናምን ሚዲያ አለ ምናምን በጣም ኦፊሻል ኖርማል። ለምን ቋንቋ የተለያየ ነው። እንግሊዝኛ ብቻ አይደለም ቋንቋ የሚወራው ቋንቋ የተለያየ ነው። ስዊዘርላንድ ስትመጡ ለምሳሌ መጀመሪያው 4 ቋንቋ እንደሚነገር ማወቅ አለባችሁ። እሱን አክሴፕት አድርጋችሁ መምጣት አለባችሁ። በጣም ወረቀት ዝም ብሎ መውሰድ እንደማይቻል ለምሳሌ እንደገና ደግሞ በጣም ደግሞ ከባዱ ነገር እኛ የሚመስለን ስዊዘርላንድ መጥቶ እጅ መስጠት ከዛ መጠበቅ ወረቀት መጠበቅ አይደለም። ማወቅ ያለባችሁ ነገር የመጀመሪያው ምንድን ነው? ለምሳሌ በፖለቲካ ኬዝ ነው፣ በማህበራዊ ኬዝ ነው፣ በጤና ኬዝ ነው፣ በምን ኬዝ ነው? ኬዛችሁ ምንድን ነው? ምን ብለን እንቀበላችሁ ነው የሚሉት እነሱ ራሱ እና በጣም ከባድ ነው። ስለዚህ መጀመሪያ ያው ስዊዘርላንድ ሲጀመር የምትቀበለው ይሄ ማህበራዊ ችግር ወይም ደግሞ የጤና ችግር ምናምን እንደዚህ የምትቀበለው የፖለቲካ ኬዝ ካለብህ ብቻ ነው የምትቀበለው። ከዛ ውጭ አንዳንድ እንደው ሳት ብሏት ምናምን ነገር እሱን ሳይሆን ሰዋዊነት ሜንሽል የሚሉት ነገር አለ። ወይም ደግሞ የሆነ ሂውማኒቲ ተሰምቷቸው ሂውማኒቲ ይሰጣሉ። በእርግጥ ሂውማኒቲ ተሰጠ ማለት ደግሞ እዚህ ሰርተህ እንድትኖር ነው እንጂ ወደ ውጭ እንድትወጣ ምናምን አይደለም። ኖርማሊ ያለዛ ፖለቲካ ኬዝ ያለበት ብቻ ነው እዚህ መምጣት የሚችለው ማለት ነው።
ወይም ደግሞ ማወቅ የሚችል ያው ሲስተሙን እናንተ ታውቁታላችሁ። ለእናንተ እንደዚህ ነው እንደዚህ ሚዲያ ስለሆነ እንደዚህ ነው ማብራራት አይጠበቅብኝም ኖርማሊ። እና የፖለቲካ ኬዝ ካለበት ብቻ ነው ሊቀበሉ የሚችሉ። ስለዚህ በዛ በተረፈ ትዕግስት በቃ ወሳኝ። ምንም ምክር ሲጀመር ሰው ምናምን መካሪ አይደለም፣ በራስ ጭንቅላት ምክር ያለው ከራሳችሁ። ሰው መምከር አይችልም ኖርማሊ። በቃ ራሱ አውቆ በራሱ መንገድ መጥቶ ነው። እና እንደገና ደግሞ እንጃ አተንዛዘውኛል። ለምንድን ታውቃላችሁ? ምክር የሚባለው ነገር ብዙ ስለማይመች ነው። ምክር ማለት የሆነ አላውቅም እኔ የማውቀውን ነገር ምናምን ብዬ ለመምከር ይከብዳል። ስለዚህ ዋናው ትዕግስት ይኖራችሁ። በቃ ኦፊሻል ትዕግስት ካላችሁ ስዊዘርላንድ ቤስት በቃ መቋቋም ትችላላችሁ። ወደ 15ኛ ጥያቄ እናልፋለን። 15ኛ በመጨረሻ ስዊዝን በአንድ አረፍተ ነገር ግለጻት። ስዊዝን እንዴት ነው? እኔ በአንድ አረፍተ ነገር ራሱ ገልጬ አልጨርሳትም። ስዊዝ አይ ላቭ ዩ ሙጭጭ፣ አይ ላቭ ዩ ሙጭጭ። ስዊዝን አይ ላቭ ዩ ሙጭጭ። የምር እኔ ስዊዝን በጣም ነው የምወዳት ማለት ነው። ስዊዝ አይ ላቭ ዩ፣ ስዊዝ አይ ላቭ ዩ፣ አይ ላቭ ዩ። ለምን ታውቃላችሁ? ከሰሙ አማርኛ ከሰሙ ምናምን በሚለው ነው የቀለድኳቸው። የምር ስዊዝን በጣም ነው የምወዳት። ስዊዝ በጣም አይ ላቭ ዩ ስዊዝ። ስዊት በአንድ አረፍተ ነገር ሰበብ በጣም ስዊት ላንድ፣ ስዊዘርላንድ። አንድ ሰው አለ ምን ብሎ እንደጻፈ አሁን ከነገርኳቸው ታነቢያለሽ ምናምን እንዳትሉኝ ነው። ለማንኛውም ግን ስዊዝ ውስጥ ምን ታውቃለሽ? በጣም ደስ የሚለው ነገር ወጣት ከሆንክ ስዊዝ ውስጥ በቃ ትኖራለህ እንደፈለግክ ማለት ነው። ያው ስራም እየተረገጥክ ማለት ነው፣ ግን ፏ ብለህ ትኖራለህ። ስታረጅ ደግሞ ስዊስ ነገር የለውም ሀይነት ትገባለህ። አልትራሳውንድ ይባላል ትገባለህ። ፕሪዝን ያው ግማሽ ፕሪዝን ነው ግማሽ እስር ቤት ነው፣ ግን ኢትስ ኦኬ ነፃ ሆነህ ትኖራለህ ማለት ነው። አትቸገርም። የምበላው የምጠጣው ጤና ምናምን አትልም ትኖራለህ። በተለይ ግን ስዊዘርላንድ ግን ቤስት በቃ ወጣት ሆነህ ስትኖርባት በጣም ቤስት ነው። በቃ ስዊዘርላንድ ቤስት ናት። እና አይ ላቭ ዩ ሙጭጭ ማይ ስዊዘርላንድ ባይ ስዊዘርላንድ። ወደ 16ኛ ጥያቄ እናልፋለን። 16ኛ ጥያቄ ጥያቄዎች እንዴት ነበሩ? በመጨረሻ መናገር የምትፈልገው ነገር ካለ? አይ ሆፕ ጥያቄዎቹን በሙሉ መልሻለሁ ብዬ ተስፋ አደርጋለሁኝ። እንደመለስኩላችሁ ተስፋ አደርጋለሁ። ፎርሳቲን ስለጋበዛችሁኝ አመሰግናለሁኝ። ጥያቄዎቻችሁን በሙሉ መልሻለሁ ተስፋ አደርጋለሁኝ። ያልመለስኩት ካለ ደግሞ እንግዲህ በሚቀጥለው እከሳለሁኝ። በመጨረሻ መናገር የምፈልገው እንግዲህ በቀጣይ ፕሮግራማችን እንገናኛለን ብዬ ተስፋ አደርጋለሁኝ። የቀጣይ ፕሮግራማችን ደግሞ ምናልባት ስደትን በተመለከተ የስደት ህይወት፣ በእርግጥ ይሄኛውን አስቀድመን ያመጣንበት ምክንያት በጣም እንትን እንዳይሆንባችሁ ነው። ኖርማሊ እንዳደነግጡ ነው። ከዚህ በፊት የነበረውን ደግሞ ስለ ስደት የምናቀርብላችሁ ይሆናል ማለት ነው። ስደቱ በጣም ረጅም ጉዞ 4 ዓመት የጨረሰበት እንዴት ነው ምናምን የምትሉ ልትኖሩ ትችላላችሁ። ለምሳሌ ከሀገር ቤት እዚህ ምን ያህል ዓመት ጨረሰ ሲባል ታስታውሱ ከሆነ የመጀመሪያው ጥያቄ 4 ዓመት ያለውኝና በጣም ረጅሙ ጊዜ ነው። 4 ዓመት የጨረሰብኝ ምክንያት ደግሞ የራሱ ምክንያት ስላለው ማለት ነው። የመጀመሪያው ኢትዮጵያ አለ፣ ኢትዮጵያ ሱዳን፣ ሱዳን ግብፅ፣ ግብፅ ኤርትራ፣ ኤርትራ ኢትዮጵያ፣ ሱዳን እንደገና ሊቢያ ምናምን ተብሎ ነው የመጣው። ይሄንን ደግሞ እንዴት እንደሆነ በደንብ ቁጭ ብለን የምናወራው ይሆናል። በደንብ ለእናንተ አካፍላችኋለሁ። ምናልባት ልምድም ይሆናችኋል ተስፋ አደርጋለሁ። በሚቀጥለው እስከምንገናኝ እዚህ ላይ እንሰናበታችኋለን ማለት ነው። ቀጣይ ፓርቲ ይሄ ይቅረብ የምትሉ ካላችሁ በኮሜንት አሳውቁን። ኮሜንት እያደረጋችሁ አሳውቁ። ፎርሳቲምን ላይክ፣ ሰብስክራይብ፣ ሼር አድርጉ። ይመቻችሁ።